ጤና ይስጥልኝ የቻናላችን ቤተሰቦች ዕለተ እሁድ የተደመጡ ፈጣን የዝውውር መረጃዎችን ወደ እናንተ ለማድረስ መጥተናል። ለዚህ የዩቲዩብ ገጽ አዲስ የሆናችሁ ላይክ በማድረግ ጀምሮ ማንቸስተር ዩናይትድ፣ አርሰናል፣ ሪያል ማድሪድ፣ ባርሴሎና እንዲሁም ሌሎች ክለቦችን የተመለከቱ አዲስ የተደመጡ የዝውውር መረጃዎችን ወደ እናንተ እናደርሳለን። ቀዳሚው መረጃችን ታዲያ የማንቸስተር ዩናይትዱን የአማካይ ስፍራ ተጫዋች ብሩኖ ፈርናንዴዝን የተመለከተ መረጃ ይሆናል። ብሩኖ ፈርናንዴዝ እንደሚታወቀው በማንቸስተር ዩናይትድ የቀረበለትን የውል እናራዝምልህ ጥያቄ ውድቅ ማድረጉ የሚታወስ ነው። ታዲያ ማንቸስተር ዩናይትድ ይህንን ተጫዋች አሁንም ውሉን ለማራዘም ጥረት በሚያደርግበት ሰዓት ላይ ከተለያዩ ክለቦች ጥሪ እየቀረበለት ይገኛል። ከነዚህ መካከል አንደኛው የክርስቲያኖ ሮናልዶ ቡድን አልናስር የሳውዲው ቡድን ብሩኖ ፈርናንዴዝን ለማስፈረም ከፍተኛ ፍላጎት እንዳለው እየተወራለት ይገኛል። ከዚህ ቀደም ከሳውዲው ክለብ አልሃሊ ለብሩኖ ፈርናንዴዝ ሪካርድ የሆነ ዋጋ ቀርቦለት ብሩኖ በማንቸስተር ዩናይትድ መቆየትን ምርጫው አድርጎ ያለፈውን የውድድር ዓመት በክለቡ ማሳለፉ የሚታወስ ነው። ታዲያ በዚህ ሰዓት ላይ አልናስር ከማንቸስተር ዩናይትድ ብሩኖ ፈርናንዴዝን ለማስፈረም ድርድር ሊጀምር መሆኑ ተዘግቧል። ዋነኛው የዚህ መረጃ ምንጭ የሆነው ሶከር 365 ነው። ክርስቲያኖ ሮናልዶ ታዲያ እያነጋገረው እንደሚገኝና የማግባባቱን ኃላፊነት ክርስቲያኖ ሮናልዶ እንደወሰደ ነው መረጃዎች እየጠቆሙ የሚገኙት። አልናስር ለተጫዋቹ 85 ሚሊዮን ፓውንድ ለማቅረብ በዝግጅት ላይ እንዳለ መረጃዎች እየጠቆሙ ይገኛሉ። ታዲያ ብሩኖ ፈርናንዴዝ ወደ አልናስር ለማምራት ፈቃደኛ ነው ወይ የሚለው ትልቁ መነጋገሪያ ነጥብ ነው። ምክንያቱም በክለቡ በዚህ ሰዓት መቆየት ይፈልጋል። ማንቸስተር ዩናይትድ ጋር ድሎችን ማሳካት እፈልጋለሁ ብሎ ነው አምናም የቀረውና አሁን ደግሞ ማንቸስተር ዩናይትድ ሻምፒየንስ ሊግን ጨምሮ በአራት የተለያዩ የውድድር መድረኮች ላይ በሚቀጥለው የውድድር ዓመት እንመለከተዋለን። ብሩኖ ፈርናንዴዝ በክለቡ አምበል ሆኖ መዝለቅ ይፈልጋል። ይሁንና ግን በማንቸስተር ዩናይትድ የስራ ኃላፊዎች ለቀረበለት አዲስ የውል ማሻሻያም ብሩኖ ፈርናንዴዝ ደስተኛ አይደለም የሚል መረጃ እየወጣ ይገኛል። ይህንን ተከትሎ አልናስር በክርስቲያኖ ሮናልዶ አማካኝነት ይህንን ተጫዋች በማግባባት ወደ ክለቡ ለመውሰድ ፍላጎት እንዳለው ነው መረጃዎች እየወጡ የሚገኙት። የብሩኖ ፈርናንዴዝ ፈላጊ ሆኖ ሌላኛው ብቅ ያለው የጣሊያኑ ክለብ ዩቬንቱስ እንደሆነ መረጃዎች እየጠቆሙ ይገኛሉ። ታዲያ በቀጣይ ጊዜያት ብሩኖ ፈርናንዴዝ አሁንም ቢሆን ውሳኔውን ያሳውቃል ተብሎ ይጠበቃል። አሁን ብሩኖ ፈርናንዴዝ በዚህ ሰዓት እረፍት ላይ ነው የሚገኘው። ከፖርቹጋል ጋር የ2026 የዓለም ዋንጫ ላይ ተሳትፎ ማድረጉ የሚታወስ ነው። አሁን ደግሞ እረፍት ላይ ይገኛል። ከእረፍት መልስ ሲመለስ ታዲያ የብሩኖ ፈርናንዴዝ ቀጣይ ቆይታ ይታወቃል ተብሎ ነው የሚጠበቀው። ሌላኛው የዝውውር መረጃችን ቪኒሺየስ ጁኒየርን ይመለከታል። ትላንትና የአብዛኞቹ የስፖርት ድረገጽ የፊት አምድ ላይ የቪኒሺየስ ጁኒየር ስም ከአርሰናል ጋር መነሳቱ የሚታወስ ነው። አርሰናል ተጫዋቹ የሚለቅ ከሆነ እሱን ለማስፈረም የሚቻላቸውን ሁሉ ለማድረግ እንደ ክለብ ከስምምነት ላይ መድረሳቸው የሚታወቅ ነው። ታዲያ ይህንን በተመለከተ ዛሬ የወጡ መረጃዎች ደግሞ አነጋጋሪ ሆነዋል። ተጫዋቹ በሪያል ማድሪድ ቤት በሳምንት 500 ሺህ ዩሮ ነው እየተከፈለው የሚገኘው እና ይህንን ሂሳብ ሳምንታዊ ወጪውን አርሰናሎች ይችሉታል ወይ የሚለው እጅግ በጣም እያነጋገረ የሚገኝ ጉዳይ ነው። ምክንያቱም በአርሰናል ቤት ውስጥ በዚህ ሰዓት ላይ ከፍተኛው በሳምንት ተጫዋቾች የሚያገኙትን ሂሳብ ከተመለከትን ቡካዮ ሳካ ነው 300 ሺህ ፓውንድ ነው ዩሮ ነው በሳምንት የሚከፈለው። ካይ ሃቨርትስ 280 ሺህ፣ ጋብርኤል ጄሱስ 265 ሺህ፣ እነ ዊሊያም ሳሊባ 250 ሺህ እያለ ነው የአርሰናል አጠቃላይ ለተጫዋቾች በሳምንት የሚከፍለው ክፍያ ሰንጠረዥ የሚያመለክተው እና ይህንን ከተመለከትን ደግሞ የቪኒሺየስ ጁኒየር እጅግ በጣም ላቅ ያለ ከፍተኛ ዋጋ በሳምንት የሚያስከፍል ተጫዋች ነው። ከአርሰናል ተጫዋቾች አንጻር ስንመለከት ወደ 200 ሺህ ዩሮ ልዩነት ነው በሳምንት ያለውና ይህንን ክፍያ አርሰናሎች ይከፍሉታል ወይ የሚለው እያነጋገረ ይገኛል። ከፍለው እንኳን ቢያመጡ በተጫዋቾች መካከል ምክንያቱም ከፍተኛ ልዩነት ስላለው ይህ ነገር በመልበሻ ክፍል ቤት ውስጥ ችግር ሊፈጥር ይችላል በሚል መነጋገሪያ እየሆነ ይገኛል። የተጫዋቹ ሳምንታዊ ክፍያ ውድ መሆኑ በራሱ ለአርሰናል ተጫዋቹን ለማዘዋወር በሚያደርገው ጥረት ላይ በቀጣይ ችግር ሊሆንበት እንደሚችል ነው በዚህ ሰዓት እየተወራ የሚገኘው። ሌላኛው የዝውውር መረጃችን የሚያመለክተው ራፋኤል ሊያዮ ነው። ራፋኤል ሊያዮ እንደሚታወሰው የኤሲ ሚላኑ ተጫዋች ከክለቡ በዚህ በተጫዋቾች የዝውውር መስኮት ሊለቅ እንደሚችል የተለያዩ መረጃዎች እየወጡ ይገኛሉ። ታዲያ የተጫዋቹ ፈላጊ ሆነው ከቀረቡ ክለቦች መካከል አሁን ደግሞ ባርሴሎናና ማንቸስተር ዩናይትድ ስማቸው እየተጠቀሰ ይገኛል።
ተጫዋቹ እስከ 70 ሚሊዮን ዩሮ ከክለቡ ሊለቅ የሚችልበት ዋጋ ተለጥፎበታል። ታዲያ ይህንን ከፍለው ማንቸስተር ዩናይትድም ይሁን ባርሴሎና ተጫዋቹን ያስፈርሙታል ወይ የሚለው በቀጣይ የሚጠበቅ ነው። ባርሴሎና በእርግጥ የክንፍ መስመር ተጫዋቾችን በበቂ መልኩ አስፈርመዋል። እነ አንቶኒ ጎርደንን፣ ከዛ በተጨማሪ የቦሩሲያ ዶርትሞንዱን ተጫዋች ካሪም አዲየሚን ማስፈረማቸው የሚታወቅ ነው። በዚህ በኩል ደግሞ ላሚን ያማልም አለ። እነዚህ ያሉ ባርሴሎና በተጨማሪ ይህንን ራፋኤል ሊያኦን ፖርቹጋላዊን ተጫዋች ያስፈርመዋል ወይ የሚለው የሚጠበቅ መረጃ ነው። በቀጣይ እንግዲህ ይህንን በተመለከተ አዳዲስ መረጃዎች የሚወጡ ነው የሚሆነው። ሌላኛው ጉዳያችን ጄደን ሳንቾን ይመለከታል። ጄደን ሳንቾ እጅግ በጣም ብዙ ተስፋ ተጥሎበት ከቦሩሲያ ዶርትሞንድ ወደ ማንቸስተር ዩናይትድ ካመራበት ጊዜ ጀምሮ በእግር ኳስ ሕይወቱ ላይ እጅግ አስከፊ የሆነ ጊዜን እያሳለፈ የሚገኝ ተጫዋች ነው። በዩናይትድ ቤት አልተሳካለትም። በውሰት ለተለያዩ ቡድኖች ተላልፎ የተሰጠ ተጫዋች እንደነበር የሚታወስ ነው። ታዲያ ይህ ተጫዋች አምና በአስቶን ቪላ የውድድር ጊዜውን ማሳለፉ የሚታወስ ነው። ከአስቶን ቪላ ጋር ያን ያክል መጥፎ የማይባል የውድድር ጊዜንም ማሳለፉ ይታወሳል። ታዲያ ከማንቸስተር ዩናይትድ ጋር ያለው ኮንትራት ሙሉ በሙሉ መጠናቀቁን ተከትሎ ዩናይትድ ከተጫዋቹ ጋር መለያየቱን ሙሉ በሙሉ ይፋ ማድረጉ ይታወሳል። አሁን ታዲያ ከክለብ ነፃ የሆነው ጄደን ሳንቾ ቀጣይ ማረፊያ ሊያገኝ መቃረቡን የተመለከተ መረጃ እየወጣ ይገኛል። አትሌቲኮ ማድሪድ ይህንን ነፃ የሆነውን ተጫዋች ጄደን ሳንቾን ለማስፈረም ወደ ፉክክር ውስጥ መግባቱ እየተወራ ይገኛል። ጄደን ሳንቾ ቦሩሲያ ዶርትሙንድም እየፈለገው የሚገኘውን ይህንን ተጫዋች ለማስፈረም ድርድር እንደጀመረ ነው መረጃዎች እየወጡ የሚገኙት። ይህ ከኮንትራት ነፃ የሆነው ጄደን ሳንቾ በቀጣይ ታዲያ ከነዚህ ከሁለቱም ክለቦች አንዱ ማግኘት የሚችል ከሆነ እጅግ እንደ መልካም ነገር ተደርጎ ሊነሳ ይችላል የሚል እምነት አለኝ። ሌላኛው የዝውውር መረጃችን ክርስቲያን ሮሜሮን ይመለከታል። ክርስቲያን ሮሜሮ በቶተናም ቤት እንደማይቆይና ክለቡን በዚህ የዝውውር ገበያ እንደሚለቅ መነገሩ የሚታወስ ነው። ታዲያ ይህ ተጫዋች ወደ ጣሊያኑ ክለብ ኢንተር ሚላን ሊያመራ ይችላል ተብሎ በርካታ መረጃዎች ሲወጡ ነበር። የኢንተር ሚላን የስራ ኃላፊዎችም በዚህ ተጫዋች ላይ ፍላጎት እንዳላቸው መናገራቸው የሚታወስ ነው። ይህ ተጫዋችም ታዲያ ወደዛ ያመራል ተብሎ በሚጠበቅበት ሰዓት ላይ ፈላጊ ክለቦች በርክተው መቅረባቸውን የተመለከተ መረጃ እየወጣ ይገኛል። ከነዚህ ክለቦች መካከል አንደኛው አርሰናል እንደሆነ ነው መረጃዎች እየጠቆሙ የሚገኙት። አርሰናል ከደርቢ ከከተማ ተቀናቃኙ ከቶተናም ሆትስፐር ይህንን ተጫዋች ለማስፈረም ፍላጎት አሳይተዋል። አርሰናሎች እንደምናስታውሰው የተከላካይ ስፍራ ተጫዋቻቸው ዊሊያም ሳሊባ በዓለም ዋንጫው ላይ ከፈረንሳይ ጋር እየተጫወተ ጉዳት ማስተናገዱ የሚታወስ ነው። ይህንን ተከትሎ በፕሪሚየር ሊጉ የመጀመሪያ ሳምንታት ጨዋታዎች ላይም በጉዳት እንደማይሰለፍ ነው መረጃዎች እየጠቆሙ የሚገኙት። ይህንን ተከትሎ አርሰናሎች የተከላካይ ክፍላቸውን ማጠናከር ይፈልጋሉ። ኢላማቸውን ደግሞ አሁን ላይ ወደ ክርስቲያን ሮሜሮ እንዳደረጉ መረጃዎች እየወጡ ይገኛሉ። አርሰናል ይህንን ተጫዋች ከተቀናቃኙ ቡድን ቶተናም ያስፈርማል ወይ የሚለው የሚጠበቅ ነው የሚሆነው። ተጫዋቹን ለመልቀቅ ቶተናሞች ዝግጁ ናቸው። ይሁንና ግን ይህ ተጫዋች ወደ ኢንተር ሚላን ነው ቶተናሞች እንዲሄድ የሚፈልጉት እንጂ ወደ አርሰናል የሚለው ነገር እጅግ በጣም እያነጋገረ ይገኛል። ይሁንና ግን አርሰናሎች ተጫዋቹን ማስፈረም እንደሚፈልጉ መረጃዎች እየወጡ ይገኛሉ። ተጫዋቹን ለመልቀቅ ቶተናሞች ፈቃደኛ ናቸው። ነገር ግን ለአርሰናል የሚለው ነው አሁን ትልቁ መነጋገሪያ ነጥብ የሆነው። በቀጣይ ቀናት ላይ ታዲያ ትልቁን ትኩረት ከሚያገኙ የዝውውር ዜናዎች መካከል ይህ ተጫዋች እንደተባለው ወደ አርሰናል የሚያምራ ከሆነ ትልቅ የመነጋገሪያ ነጥብ ሊሆን ይችላል ተብሎ ይጠበቃል። ውድ የቻናላችን ቤተሰቦች ለዕለቱ ያዘጋጅናቸው የዝውውር መረጃዎች እኚህ ናቸው። በያላችሁበት መልካም ጊዜ